እኽዋን ኢትዮጵያ ውስጥ ሉጢ ወላሂ ኢትስ ዘ ኤንድ የዓለም መጨረሻ ነው። ኢትዮጵያ ውስጥ አሁን እኔ እርግጠኛ እየሆንኩ መጣሁ። ምንም አልቀረም። የዓለም መጨረሻ ምንም አልቀረውም። ሁሉም ነገር አየን። ሞዛምቢክ ላይ ያየው ብትል አምናለሁ። ዛምቢያ አምናለሁ። ኒጄሪያ እነሱም ጋር ሙስተሒል እዛ ማይሆን ነገር ነው ሙስተሒል ይኩን ላኪን አየው ብትል አምናለሁ። ግን ኢትዮጵያ ውስጥ እኮ ወንድ ልጅ አይ አመመኝ ካለ ሁሉም ሰው እንደዚህ ነው። ምን ወንድ ልጅ አይደለም እንዴት ነው የሚያምህ? ይጉሉ ለክ ዘይ ከዛ ተخيل እኔ ስትለው እዚህ እኛ ጋር እኮ ወንድ ልጅ እንጨት ነው። ምንም ስሜት የለውም። አሽን ከ خليك እንጨት ብትሆን ይሻላል ከመሆን ውላ ከማን መተው መብታችን ይከበር። የምን መብት? እዚህ እኮ ወንድና ሴት መብታቸውን አላወቁም። ትውሊ አንተ ሶስተኛ መተህ መብታችን ይከበር ያ معفن ማለት ግማታም ፈያ ግማታም ኢትዮጵያ ውስጥ ቦታ የለህም። ማፊ ኢትዮጵያ ውስጥ የለም። ኢትዮጵያ የሃይማኖት ሀገር ናት። በስ ሃይማኖት የሚያምነው በወንድ በሴት ሶስተኛ እናንተ ብዬ ልጥራ። እናንተ በእነሱ ሰበብ ትልቅ ሰውን ማክበር አንችልም። እርሶ እናንተ እንዴት ኖት ማለት አንችልም። እንደዚህ ካልከው ሄይ ጨበርበርቱ አተ ሌባ መሰልኩ ይልሃል። ያ معفن ከኛ ጋር ወጡ። ቦታ የላችሁም። ኢትዮጵያ ውስጥ ቦታ የላችሁም። ሀያት ሪጀንሲ እንትን ሬስቶራንት እናንተ ነው የምንጠራው። they are ማፊ ኢትዮጵያ ውስጥ ማፊ ሙስተሒል። እኔ መንገድ ላይ ባይ ወረበል ካዕባ እንደ ውጭ ሀገር አይደለም። በክብልስቶን ነው ማራሮጥ ማፊ መካን ፊ ኢትዮጵያ። ኢትዮጵያ ውስጥ ያላችሁ ቤተሰብ አደግፏቸው። የእነሱን ቪዲዮ ካየህ ዝም ብለህ ለፈው። ኮሜንት ከጻፍክ ቪው ያገኛል። ቪው ካገኘ ይቀጥላል። ሀበል معفن ራሱን ያምናል። ቪው ካገኘው ማለት እኔ ልክ ነኝ። ልክ አይደለም ግን ይቀጥላል። ፈያ ሐባይቢ ምንም አይነት ቪዲዮ የነሱን ቪዲዮ ካየህ እለፈው። እኔ ከስንት ቀን በፊት የነሱን ላይቭ 2000 ሰው ሲከታተል አየሁ። 2000 ሀቢቢ እኔ እንደዚህ ብከፍት እኔ አላገኝም። እኔ አውቃለሁ አንተ የገባኸው ልትሰድባቸው ምናምን። እነሱ እንደዛ አይደለም የሚያዩት። ስትሰድባቸው ቪው ያገኛሉ። ቪው ካገኘው እነሱ ይحسቡ በጣም صح በቃ ያብዳሉ። እኔ ልክ ነኝ እነሱ ልክ አይደለም። ፋሻን ኪዳ አደግፏቸው እና ይሄን ቪዲዮ ሪፖርት አድርጉታል። ቶሎ ነው የሚጠፋው። يعني አንድ ቀን ቢቀመጥ ይገርመኛል። ፋሻን ኪዳ ሼር አድርጉት። እናንተ ጋር አውርዱት። ከኔ ጋር ከጠፋ እናንተ ጋር ይኖራል። ወያ መጅኑን ከሀገራችን ወጣ። اخوان አጭር ሰው ሙሲባ፣ አጭር ሰው ትልቅ ሙሽኪላ፣ ትልቅ ፕሮብሌም። يعني እነሱ አጭር ይመስሉሃል፣ ምስኪን ኪዩት ትላለህ። ላኪን ምላሳቸው ከነሱ ጋር አልተቆጠረም። ምላሳቸው ቢቆጠር ከኔ በላይ ረጅም ናቸው። يعني شوف የምላሳቸውን ርዝመት شوف በደንብ አድርገህ ተንኮላቸውን ይጉልክ። ዛሬ መንገድ ላይ ያየሁህ ግን ሰላም ያላልኩህ በጣም ረጅም ስለሆንክ ፈራው። ረጅም ሰው ዳይኖሶር ሰው እኮ ነን። ይህ ትልቁ ሙሽኪላ አጭር ነው። ይጉልክ እስኪ ያናቴን ቅላት ማየት ትችላለህ? ያናቴን ቅላት ሄና ፊ ቅቤ ያልቀለጥ ቅቤ አለ አንጋሹም መሪሃ። መጨረሻ ላይ አንድ ጥያቄ አለ። ይሄን ጥያቄ እኔ እርግጠኛ ነኝ ሁሉም ረጅም ተጠይቋል፣ ሁሉም አጭር ጠይቋል። ላዝም ለእኑ ይሄ ጥያቄ ሁሌም ነው የሚደርሰኝ። ከላይ እንዴት ነው የምታየው? ብሮ አና ቡርጅ ኸሊፋ እንደ ሰው ነው ማየ። ያኒ ምን ይለወጣል? ትንሽ አናትህና ያለው እንጂ ምንም ለውጥ የለውም። ፈይን ጥያቄ ሁሌም አትጠይቁኝ። አጭሮች አህበኩም ወዳችኋለሁ። ላኪን አንድ ችግር አለኝ። ጃንጥላ ይዛችሁ ዝናብ ሰዓት ጠፍ አርጋችሁ አትምቱን። በሳይ ሙሽኪልቲ ማኩም ብቻ ችግሬ ያኒ ልታውቁልን ብቻ ከጃንጥላው በላይ የሆነ የሚያልፍ ነገር አለ። እናንተ እንደ ሰው አይደለም የምታዩን። انا متاكد ስለዛ የሚያልፍ ነገር አለ። ነገር ነው እሺ፣ ሰው አይደለም። ይሄ ደግሞ ማለፍ ብቻ ነው የሚፈልገው። ስለዛ በጃንጥላው ጠፍ አታርጉት። ያኒ አንቺ ቁመትሽ 35 ነው፣ አንተ ቁመትህ 50 ነው። صح 50 ቁመት ይዘህ የሹዝ ቁጥር ነው ሐቢቢ፣ የሹዝ ቁጥር ነው፣ የሰው ቁመት አይደለም። فاهم ብቻ አክብርልን። يعني بقومه تعالى እንደዚህ ወረብ ያሹዘክ ዘይ الكوره እንደ ኳስ ነው መጠለዘ። فخلينا محترمين እንዋደድ اخواني። ኢትዮጵያ ሌባ وما ادراك ما ኢትዮጵያ ሌባ ይሄ የተለየ ነው። اقسم بالله في العالم እንደዚህ هذول المفروض اوكسفورد መማር አለባቸው። ወዱهم ጃማዓት የውጭ ዩኒቨርሲቲ ወሰዳቸው። اخي ጂኒየስ ናቸው والله معاهم مخ። ኢትዮጵያዊ ባይሆን ካን ኒውተን ካን አይንሽታይን ግን ኢትዮጵያዊ ነው። እና ሙሽኪልቱ እንደ ስራ ወሰደው። በየቀኑ አዲስ ሲስተም ይወጣል። አንተ አይገባህም፣ ግራ ይገባሃል። ዝም ብለው ይወስዱብሃል የፈለጉትን ነገር። ብር ያخذ፣ ስልክ ያخذ፣ ቤት ያخذ። አህም ሸይ በቃ መስረቃቸው አይቀርም። ወኩል يوم የሆነ ሲስተም አላቸው። እንዴት እንደም يعني والله ጂኒየስ ወስራቸው ዩኒቨርሲቲ ይማሩ። ችግሩ አሁን በዙ ይሰራጫሉ። ኮሮና ሳሩ ሙሌባ يعني ከኮሮና በላይ ራሱ ይሰራጫሉ። አንድ ሰው ከተሰረቀ ለምን እኔ ብቻ ነው የምሰረቀው ብለው እሱም ይሰርቃል። فيتسر كلهم ሌባ ይሰሩ። كمان عند አይነት አይደሉም። ሌብነት የስራ እንትን አለው። የታክሲ ሌባ هذا خلاص هذا ውስጥ ገብተህ ለብቻህ ከሆንክ እጁ 14 يعني ሳይወላልቁ ስጣቸው። والله እኔ መመክረህ ነገር ካለ ስጣቸው። በቃ ውረድ፣ ዝም ብለህ ውረድና ጀርብ። ጩህ፣ ማንንም አይሰማህም ግን ጩህ። كمان የባንክ ሌባ አሉ። እነዚህ ሀብታም ናቸው፣ والله ሀብታም ናቸው። እነሱ በመኪና ይሄዳሉ፣ እኔ በእግሬ። እሱ ሌባ፣ እኔ ድሃ።
እሱ ሀብታም እኔ ድሃ። ለምንድን ነው እኔ የምትሰርቀኝ? እኔ እኮ መስረቅ ያለብኝ። ኬፍ አትጠይቀኝ። ከነዚህ ሁሉ የተለየ ከባዱ ሌባ አለ፣ የሰፈር ሌባ። ሀቢቢ ማንኛውም ሰፈር ስትገባ ኩብልስቶን እየቆጠር ግባ። እሺ ከጎደለ ይሄን ሰፈር አትግባ። የሚን ቢላህ በድንጋዩ ይፈነካክቱሃል ለትንሽ እቃ። አንተ ያኒ ነፍስ ወከማን እቃህን አታገኝም። ሀባይቤ ራሳችሁን ጠብቁ። በጣም በስተዋል። ላትጉል እኔ ትልቅ ነኝ፣ እኔ ረጅም ነኝ፣ እኔ ግዙፍ ነኝ። አይጠቅምህም። ዶላ አዞላ ኢሉሚናቲ ሰምታላ። እነሱ ናቸው ሌባ ናቸው። ወላ ማንም ሀብታም ናቸው። ማንም አይችላቸውም። ይሄን ቪዲዮ ራሱ በአይፎን 14 እያየ ነው። ያ ሌባ የምታየኝ ከሆነ ሩህ ቢላህ ተማር። ኡቅሱም ቢላህ ጂኒየስ ነህ፣ ጭንቅላት አለህ በደንብ ላኪን ላትኩን ሌባ። እኳን እኛ እኮ አባይ ግድብ መስራት ቻልን። አንተ ለወደ ግድብ መስራት ችልም ሙ አትብላ ላ بالعافيه ብላ። ከፈለክ እንደ ቀበሌ የሚሰሩት ብላ፣ ችግር የለብንም بالعافيه። ግን ግድቡ ያኔ አትልቀቀው። በመንገድ ላይ አይደለም የምትለቀው። አምሰክ الشيء በላህ ጠጣህ አይደል? روح دور ሽንት ቤት ወንተ በከራማ روح هناك። ሽንት ቤት እኮ ነው እዛ የምትለቀው። ሙ في الشارع እኛ እያየነህ እንዴት ነው የምትለቀው? እንተ መጅኑን። ተከለው ችግኝ እኮ ማገደር ይጥላ። ችግኝ መውጣት አልቻለም بسببك انت አሲድ እየለቀክበት። በዝናብ እኮ ነው የሚወጣው ሙ بالاسيد حقك። ችግሩ እኮ እኛ ለህኛ ህዝብ ነን። መክቱብ የተጻፈው መሽናት ክልክል ነው። እሱ መሽናትን አንብበው እዚህ ጋር ይለቀዋል። ላ ሐቢቢ ቀጥለው የተጻፈውን አላነበብክም? እኔ አማርኛ አልችልም ግን አነበብኩት። ክልክል ነው። ሙሽኪላ ስትመክረው እኮ ይጉል ለክ ይሄ እኮ የፈጣሪ መንገድ ነው ሐቢቢ አውቃለሁ የፈጣሪ መንገድ እንደሆነ። ላኪን ይሄ መንገድ እኔና አንተ ነው የምንጠቀመው። ኩለና አንድ ላይ ነው የምንጠቀመው። አንተ ትለቀዋለህ፣ እኔ ያሸተትኩ ለምንድን ነው የምሄደው? ይርሐም ኡመኩም ትዋይለት የሚባል ነገር አለ። እኔ ሽንት ቤት ማለት ከበደኝ። በስ ያኒ ለማይገባው ሰው ሽንት ቤት የሚባል ነገር አለ። ወንተ በከራማ ሽንት ቤት ገብተህ የፈለከውን ነገር አድርግ። ሰዊል ከቢራ ትልቋን ትንሿን ማንም ምንም አይልህም። አድራህተክ ያንተ ቦታ ነው። የፈለከውን ነገር አድርግ። ላኪን ውጪ ወጥተህ እኛን አታጨናንቀን። ያ ይርሐም ኡመክ። ወከማን ይሄ ችግር ያኒ ይሄ ቪዲዮ ከኢትዮጵያ እንዳይወጣ እዚሁ የቤተሰብ ችግር ነው አይደል? ቤተሰብ ነን እዚሁ ያኒ نحل الموضوع هنا ونخلص። ከኢትዮጵያ እንዳይወጣ እንቱ መጃኒን ፈተና አለብህ እኮ። ቲክቶክ እያየህ ነው፣ የኢንስታግራም ስቶሪ እየጨረስክ ነው። እንዴት ነው የምትፈተነው? ምን ይፋም? ጥያቄው ካልተመቸህ እኮ ስክሮል ማድረግ አትችልም። ዛኔ ዋይ ስኩዌር ሲባዛ በኤክስ ሲካፈል በዜድ ምንድነው መልሱ ስትባል ስኪፕ ማፊ ስኪፕ። የዩቲዩብ ፕሮሞሽን አይደለም፣ እዛው ነው የምትቀመጠው፣ ትመልሳለህ። فعشان كذا አጥና። የዛኔ እኮ ስትፈተን የኔ ፊት አይደለም ያ اخوان እያለም ይመጣልህ። የአባትህ ፊት 35 አመጣው ስትለው والله ሲገርፈኝ ነው የሚታየህ። ስለዛ አጥና። 35 ከማን ከፍ ትጂቢ? እንተ መጅኑን ወላሂ 35 እኮ ወተቱን አይገዛልህም። ወተት ግፊቱን እንድትቀንስ ስትነግረው 35 ፈአጥኑ። ግን ደቂቃ ሳታጠኑ በፊት ሰነፍ ተማሪ በጣም ነው የምትመቸኝ። እኔ ሰነፍ አንተ ሰነፍ፣ ስለዛ በጣም ነው የምንመቻቸው። فعشان كذا እኔ ጋር ዝቅተኛ ያመጣው ውጤት ከኔ ሽልማት አለው። ሌላ ጊዜ ከፍተኛ ነው የሚሸለመው። ላኪን እኔ ጋር ዝቅተኛ ያመጣ ሽልም شوف المجنون ገና ይቀጥላል። ዝቅተኛ ማምጣት ይፈልጋል። ያ اخي ሂድ አጥና በእናትህ يا اخوان። ምንም ብትቸኩሉ ከረዳት ኋላ ትርፋት ተቀመጡ። لانه حبيبي አንተ ለመሳፈር አይደለም የምትገባው። ላ አንተ የፍቅር ጊዜ ለማሳለፍ ነው የምትገባው ከረዳቱ ጋር። እንደገባህ ይጂ አንቺ ሂሳብ አባቴ ላ አንቺ ወላ حبيبتك انا مو حبيبتك። እንደዚህ አትቅረበኝ ሐቢቢ። ሰው ምን ይላል? انا مو gay። እንደዚህ ከቀረብከኝ እኮ ልክ አይደለም። እሺ አባቴ ከፍልልሃለሁ። በቃ አልተመቸሽም ችግር የለውም። ይዞራል። ከዞረ በቃ ጋቢና ሂሳብ ካለ በቃ አለቀልህ። መቀመጫው እኮ እዚህ ጋር ነው። ማሽተው ሽታ ጸራዋ ያህልት ኹሽ እና ረዳቶች ይርሐም ኡመኩም ተቀመጡ። እኔ ጋቢና ከፍላለሁ። ከወረድኩ ብርህን እሰጣለሁ። አሮጥም ሙሶኒካ ነው እንደወረድኩም ሮጠው አለው እሰጣለሁ። فما ينفع አፍህን እና መቀመጫህን እንደዚህ ያሸተትኩ ሙገይ ሴት ከሆንሽማ አለቀልሽ። ወረቢ ቃና ላይ ነው የሚለቁሽ የገማ ፍቅር ተብሎ ما ينفع العفن ده። እና ረዳቶች አይልሱ ተቀመጡ። ችግር የለውም ተቀምጣችሁ ሂሳቡ ይደርሳል። يا اخوان እንጀራ هذا ولا ቢትኮይን ጠዋትና ከሰዓት ዋጋው አንድ አይደለም። እኛ እንብለው ወይ እንግድበት። እኔ ያመጣሁት ልበላው መሰለ? ላ يا حبيبي ቦርዳድ ይሄን አስቀምጬው ከሰዓት እሸጣዋለሁ። كيف يعني አንድ እንጀራ 18 ብር? ዛሬ ከረጅም ጊዜ በኋላ እንጀራ ናፈቀኝ። ሱቅ ወረድኩ። ሙቤ እንጀራ ስጠኝ። እሺ 18 ብር። ሙቤ ቲክቶክ ጀመርክ እንዴ? አብሪል ፉልስ ምንድነው ቲክቶክ አለኝ። ቲክቶክ ሲል ገባኝ። ማሉፍ አላቀ في ቲክቶክ አበደን። እና የምር እንጀራ 18 ብር ገብቷል። ከሁለት አመት በፊት ብቻ የ18 ብር እንጀራ ያክል ያጁጅ ማጁጅ ኩሎም ጁጅ ማጁጅ ሁላቸውም ይበሉና ይጠግባሉ በ18 ብር እንጀራ። አሁን ግን አንድ እንጀራ 18 ብር። ከዛ ይጂክ ሻይ በሆነ ሽማግሌ መጥቶ የዚህ ዘመን ልጅ ጨምላቃ ነው እስኪ እንጀራ ግዛልኝ። አሁን የመብራት ቪቤን የለም ለኑ በቃ والله አስጠላን። ጠዋት ማታ ለሊት መብራት ይቆረጣል። ኢትዮጵያ ውስጥ 24 ሰዓት የሚሰራ ፋብሪካ የለም፣ ሁላችንም እናውቃለን። ብቻ መብራት ኃይል 24 ሰዓት እሱንም ለመቆረጥ መቁረጥ ስራቸው ብቻ መቁረጥ ነው።
ትናንትና 7 ሰዓት ሌሊት ሁሉም ሰው ተኝቷል። ኢላ መብራት የሚቆርጠው ባትማን እንታ ለምንድን ነው የማትተኛው? ችግር የለውም 7 ሰዓት ላይ ቆረጠው ሄጄ ተኛው። ጠዋት ተነሳው 3 ሰዓት ስልኬን እየተጠቀምኩ አሁንም ቆረጠው። ሌሽ ተርን ኦፍ። መብራት እኮ አይደለም የሚቃጠለው እኔ ነኝ የሚቃጠለው። በዚህ ሰሞን እኮ ዳመና ብቻ ከመጣ ዳመና በዚህ ይመጣል፣ መብራት በዚህ። ቆይ ጠብቅ ሐቢቢ አይዘንብም እኮ ዳመና ብቻ ነው። ከዛ ነው የሚያልፈው፣ አጠገባችን ነው የሚያልፈው፣ እኛ ጋር አይደለም። ቆረጠው። ሌሽ ማን ይፋهم? እኛ እኮ ኢንተርኔቱ ገና አልተመለሰልንም። መብራትም ይሄዳል። እንዴት ነው የምንኖረው? كيف حنعيش? يا مبراج بين الله نقرون